ሰላም ሰላም ተመልካቾች እንዴት ናችሁ? ደህና ናችሁ? ያላችሁ ማናችሁ? እኔ ጋር ሁሉም ሰላም ነው አለሁላችሁ። እንዴት ቆያችሁ? እኔ ጠፋሁኝ። በነገራችን ላይ ቤት እቀይራለሁ ብዬ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝዝት ይበለልኝ። እንግዲህ ቤቴን ጎራ እያላችሁ እዩልኝ እላችኋለሁኝ። ሩታይና አብርሽን ጣልጣል አረኳቸው ማለት ነው። ዛሬ ደግሞ ብቅ ብያለሁ ማለት ነው እነሱ ጋር ትንሽ ወላሂ ለሮታ ምክር አለኝ ማለት ነው። ለኔ ሮታ በነገራችን ላይ ሮታ እህታችን እኛ ወድ እህት ማለት ነው። በጣም አበዛሽው፣ በጣም አበዛሽው፣ ከልክ አለፍሽ ማለት ነው። ከዚህ በፊት በጣም ታሳዝነኝ ነበረ ተመልካቾች፣ በጣም ነበር የምታሳዝነኝ በእውነት። አሁን ግን ማለት ነው ያው ወንድ ልጅ እኮ እንግዲህ በሄደበት ቦታ ሁሉ የሚፈልገው ሰው እንትን እንዳለ ያው ኦልሬዲ ታውቃላችሁ ማለት ነው። ግን እሱም ሁሉም ቀርቶ ግን አሁን በቃ ሁሉም ነገር ከልክ አለፈ። ወንድ ልጅ እንዳደረገው አደርጋለሁ በኢልህ ወንድ ልጅን ይዘዋለሁ ማለት በጣም ዘበት ነው ማለት ነው። ስለዚህ እህቶች፣ የመዳም ቅመሞች ማለት ነው፣ የኔ ውድ እህቶች ማለት ነው፣ ልብ ልትሉ የሚገባው ነገር ወንድ ልጅን በኢልህ ወንድ ልጅን ደግሞ እንደሱ በፉክክር ወይ ወንድ ይዞ በመምጣት ወይ ደግሞ ወንድ ልጅ በማፍቀር ይሁን ነገር በማድረግ አይደለም ወንድ ልጅ የእናንተ ልታረጉት የምትችሉት ወይንም ደግሞ ተስፋ ልታስቆረጡት የምትችሉት ማለት ነው። የምትችሉት ምንድን ነው? በመሳቅና ደስታውን ብቻ በመመኘት እሱ የሚወደውን ነገር በመውደድ ሰዓቱን በማክበር በተለይ ወንድ ልጅ ክብር ይፈልጋል። ክብርን የመሰለ ነገር የለም። ክብር ይፈልጋል። አሁን እቺ ልጅ ይሄ ሁሉ ነገር ሲዘንብባት ሀብላ የጀመረችው ህይወት ከአብርሽ ነበረ። ግን በራሷ እጅ በገዛ እጇ ማለት ነው ኦልሬዲ የትም አይሄድም። የትም የተፈጠረ ነገር ቢፈጠርም እኔን ትቶኝ አይሄድም በማለት ነበረ እንደዚህ የሆነች የነበረው ማለት ነው። አሁን ግን አብርሽ ሁኔታውን ተመልካቾች እያያችሁትም በቃ የሆነ ተስፋ የቆረጠ በአመለካከቷ በምትሰራቸው ስራዎች በቃ ደስ የሚል ነገር ምንም ነገር ስለሌለ የእሱንም ክብር የነካ ስለሆነ እኔ በቃ የሚመስለኝን ነው የምነግራችሁ። በቃ ወንድ ልጅ ደስታውን የምትመርጥለት በቃ ፈገግ የምትልለት እሱ የሆነ ነገር እንትን ባለ ቁጥር ሁሉ ፈገግና ደስታውን እንትን የምትልለት ሴት ነው የሚፈልገው። ምክንያቱም ሄርሜላ በዚህ ነገር በስንት ነገር እየተሰደበች ስንት ሰው እንትን እንዳላት እኔ ራሴ እየሰደብኳት ነበር እውነት ለመናገር ማለት ነው። ነገር ግን እውነታው ይሄ አይደለም። እውነታው አሁን ለአብርሽ ሩታ ክብርም የሰጣችሁ አይደለም። አሁን በቃ ከልክ በላይ አንድን ወንድ ልጅ አግብታችሁ ስትኖሩ ሌላ ወንድ ልጅ ከጎኑ አቁማችሁ ያን ሁሉ ስታደርጉ፣ በነገራችን ላይ እስቲ እውነቱን በኮመንት ጻፉልኝ ማለት ነው። የተኛው ወንድ ልጅ ቢሆን ታግሶ 3-4 ተመልሶ ተለማምጦ ምን ብሎ የምትፈልገውን ነገር አድርጎ የሚመለስ ወንድ ልጅ እስቲ ማን አለ? ግን ይሄን ራሱ አድርጎ ሩታ ልትመለስ አልቻለችም ማለት ነው። ስለዚህ ደግሞ አሁን ራሷን ብቻ አይደለም ያው ከልጇም ጭምር ነው። አሁን ይዤ ሄዳለሁ ኩታጀራ ይኖራለሁ ቤላ የተናገረች ነው ማለት ነው። እንዲህ ኩታጀራን ብትሄድ የትም ቦታ ብትሄድ እኮ ከአሁን በኋላ የባለቤቷን ፍቅር ተመልሳ እንደ ድሮ ማግኘት ወይ ደግሞ እንደ ድሮ ይመለሳል የሚባል ነገር የለም። በነገራችን ላይ ሂቶች ልብ ብላችሁ ልትሰሙ የሚገባው ነገር ምንድን ነው? ትዳር ከያዛችሁ በኋላ ትምህርት ውሰዱ። በቃ ትዳር ከያዛችሁ በኋላ በቤታችሁ ውስጥ የሆነ ነገር ኮንታክት እንዲፈጥርባችሁ አንድ ነገር ደግሞ የሆነ ነገር ስትፈጥሩት በሳቱ አይመስላችሁም፣ ግን በኋላ ሁሉም ነገር ህይወታችሁን ያበላሻቸዋል ማለት ነው። በቃ ብልሽልሽቱ ነው የሚወጣ። ሩታ አሁን አብርሽን ያጣለው ብላ አስባ አታውቅም። በእውነት እኛም ተመልካቾቿ ማለት ነው እንደዚህ ይፈጠራል ብለን አላሰብንም። እውነቱን ልንገራችሁ አብርሽ ልቡ ተቀይሯል። በቃ አብርሽ አሁን መኖር የሚፈልገው ከሄርሜላ ጋር ነው እንጂ ከሩታ ጋር አይደለም። ምክንያቱም ሩታ ከአቅሙ በላይ ለመናት፣ በቃ ተለማመጣት፣ ዋጋ ከፈለ፣ ሁሉንም ነገር አደረገ። ግን ለተመልካቹ እንኳን እስከ ያስጠላው ድረስ ለተከታታዮቿ እስከ ያስጠላው ድረስ ስላደረገች ኦልሬዲ ወንድ ልጅ እንኳን እንደዚህ ይህን ያህል ስልችት ብሎት አለማሄዱ እንኳን እኔ ገርሞኛል። በቃ ገርሞኝ ነበረ ማለት ነው። ግን አሁን በመጨረሻ ይኸው
ለጠላቻት ጓደኛው አንድ ቀን እንኳን ለአብርሽ ለማትመኛት ከዚህ በፊት እንኳን ተመልሳ መታ ወዳለው ስትል ተመልሶ እሷን ነበረ ወዳለው ያለው የነበረው ማለት ነው። ነገር ግን አሁን ጸባይ ስለሌላትና ከልክ በላይ ክብሩ ስላልጠበቀችለት እዚህ ጋር ልብ ብላችሁ ልትሰሙ የሚገባው ነገር ምንድነው? ወንድ ልጅ ክብር ስትሰጡት ነው ክብር የሚሰጣችሁ። ክብር ስትሰጡት ነው በፍቅራችሁ እምትገሉት ወይንም ደግሞ እጅ እንዲሰጥ የምታደርጉት ማለት ነው እንጂ እንደዚህ እሱ እንዳደረገ በእልህ አደርጋለሁ እሱ እንዳደረገ እኔ አደርጋለሁኝ በእኔም አይቀርብኝም ብላችሁ እንትን የምትሉት ነገር አንደኛ ቤታችሁ ያፈርሰዋል፣ ህይወታችሁ ያበላሸዋል፣ የጣፋጭ የሆነ ትዳራችሁን ያፈርሰዋል። በቃ ህይወታችሁ ምንም የሚያምር ነገር አይኖረውም ማለት ነው። ስለዚህ በሩታ እየተማራችሁ እውነት አንዳንድ ልጆች አሁን በነገራችን ላይ እንደዚህ አፍቅራችሁ የምትከዱም አይመስላችሁ። ካፈቀራችሁ በኋላ የሆነ የሰውም አገር ከመጣችሁ በኋላ ጭምልቅልቅ የምትሉት ነገር፣ ስልክ በትክክል ማታዋሩት ነገር፣ በቃ ይሄ እኮ ለእናንተ ትምህርት ነው። በቃ እኔ ካሁን በላይ ሰው ሀገር መጥቻለሁ፣ እሱ ሀገር ውስጥ ቁጭ ብሎ ምን ያመጣል የምትሉ ልጆች፣ ዝብርቅርቅ የምትሉ ልጆች በእውነት ስነ ስርዓታችሁን የያዙ ማለት ነው። ይሄው በእነሱ ይሄው እነሱ አሁን ብልጽግ ብሎ እንኳን እየኖሩ ይሄው የሚኖሩበትን ፍቅር የሚኖሩበትን ህይወት እያያችሁት ነው። ምክንያቱም ሴት ልጅ ከምንም በላይ ለወንድ ልጅ ክብርን ሰጥታ አርፋ ቁጭ ማለት አለባት። እንግዲህ ቀጣዩን ቪዲዮ ትከታተላላችሁ ማለት ነው።
እንግዲህ እንደምታዩ እንግዲህ በራሷ እጅ የራሷን ህይወት ለሰው ሰርታ ማለት ነው። ምንም ማድረግ አንችልም። ሰላማችሁ ይብዛልኝ። ደህና ሁኑ።